እዚህ መጣሁት በሐሰት ልሸነግልሽ አይደለም። ስለ ራስሽ በምታስቢውና በሚሰማሽ ሁኔታ የእውነት ረክተሽ ቢሆን ኖሮ አሁን ይሄን ቪዲዮ አትመለከቺም ነበር። እኔ እዚህ የተገኘሁት ለምን ካቅምሽ በላይ መጥፎ ሆነሽ እንደምትታይና እሱን ለማስተካከል ምን ማድረግ እንዳለብሽ ምቾት የማይሰጥሽን መፍትሄ ልነግርሽ ነው። ጉዳዩ ተአምራዊ ለውጥ ስለሚያመጡ ቅባቶች አይደሉም፣ ኮንፊደንት ስለመሆንም አይደለም፣ ሳትረጃቸው በየቀኑ ስለምታደርጋቸው መጥፎ ልማዶች እንጂ። የሚገርምሽ ምናልባትም ሳታስቢው በየቀኑ እያደረግሽው ሊሆን ይችላል። በዚህ ቪዲዮ መጨረሻ በእርግጠኝነት ቢያንስ 3 ስለራስሽ ያላስተዋልሻቸው መጥፎ ልማዶች ነግርሻለሁ። ዝግጁ ከሆንሽ እንጀምር። መጥፎ ልማድ ቁጥር 1፣ ራስን አስቀያሚ ብሎ መጥራት። ይህ ዋናው መርዝ ነው። እኔ ልጅ እያለሁ እኔ አስቀያሚ ነኝ ብያምን ነበረ። በጣም ራሴን አስቀያሚ ከማለት የተነሳ አስቀያሚዋ መባል መለያዬ ነበረ። አዳዲስ ልማዶችን ለመለማመድ በሞክርም ግን ምን አለፋኝ ብዬ ተዋዋለሁ። ውስጤን በደንብ አሳምኘው ነበረ። እውነታው ግን አስቀያሚ አልነበርኩም፣ ሰነፍና ስርዓት አልባ እንጂ። እስኪ አስቢው፣ ያገኘሽውን በመብላት በቂ እንቅልፍ ካላገኘሽ፣ ማትንቀሳቀሺ ከሆነ፣ ብቻሽን ራስሽ ላይ ዘግተሽ ቤትሽ የምትቀመጪ ከሆነ ምንም ኢነርጂ አይኖርሽም። ምን እየጠበቅሽ ነው? በአስማት የሚሆን ነገር እኮ የለም። መጀመሪያ ማድረግ ያለብሽ ነገር ራስሽ አስቀያሚ ነኝ ብለሽ የሰጠሽውን ስያሜ አቁሚ። ራስሽን አስቀያሚ ባልሽ ቁጥር ውስጥሽ አምነዋል። ስለዚህ አቁሚና ያንን መጥፎ ስያሜ በጥረት ተኪው። መጥፎ ልማድ ቁጥር 2፣ ሰነፍ መሆንና ቅርጽ ማጣት። ግዴታ መሸናቀጥ አይጠበቅብሽም፣ ግን አንድ ደረጃ መውጣት ትንፋሽ የሚያሳጥርሽ ከሆነ ያ ግዴለሽነት ነው። ለሰውነትሽና ለጤናሽ ዋጋ ከሌለሽ፣ ክብር ከሌለሽ ሌላው ለምን ያከብርሻል? ቀለል ያሉ እንቅስቃሴዎችን ጀምሪ። መራመድ፣ ጥቂት ፑሻፕ፣ ሰውነትሽን ማሳሳብ፣ ቤትሽ ውስጥ ሙዚቃ ከፍተሽ መደነስ። ያ በራስ መተማመንሽን ይገነባልሻል፣ ዲሲፕሊንድም ትሆኛለሽ። መጥፎ ልማድ ቁጥር 3፣ የግል ንጽህናን አለመጠበቅ። እዚህ ጋር ተጠንቅቀሽ ስሚኝ። ምንም ነገር ንጽህና እንዳለመጠበቅ ለሰው እይታ የሚደብር ነገር የለም። ሰዎች ላይነግሩሽ ይችላሉ፣ ግን ቀስ በቀስ ያገሉሻል። አንቺ እኮ በጣም የሚያምር መልክ ሊኖርሽ ይችላል፣ ግን ጸጉርሽ ከተንጨባረረ፣ ጥርስሽ ቢጫ ከሆነ፣ ሰውነትሽ መጥፎ ጠረን ካለው ወይም ጥፍርሽ ቆሻሻ ከሆነና የጥፍር ቀለምሽ የለቀቀ ከሆነ ተበላሽ። እመኚኝ፣ ሰዎች ያስተውላሉ። ደግነቱ ንጽህና በጣም በቀላሉ መስተካከል የሚችል ነገር ነው። ጸጉርሽን በደንብ አበጥሪ፣ ጥርስሽን ቦርሺ፣ በየቀኑ ታጠቢ፣ ዲዮድራንት ተጠቀሚ፣ የጥፍርሽን ቀለም ከተበላሸ አስለቅቂው። ራስሽን እንደ ስልክሽ በየቀኑ ቻርጅ አድርጊ። መጥፎ ልማድ ቁጥር 4፣ ፊትን በየደቂቃው መንካት። አስተውለሻል? በቀን 100 ጊዜ ፊትሽን ትነኪያለሽ። ያ ሁሉ እጅሽ ላይ ያለ ቆሻሻ፣ ቅባትና ባክቴሪያ ቀጥታ ወደ ፊትሽ ቆዳ ውስጥ ይገባና ብጉርን ያባብሳል። አንቺ በውድ የገዛሻቸው የቆዳ ፕሮዳክቶች ለውጥ አላመጣ ብለሽ ተስፋ ቆርጠሻል። የኔ ቆንጆ፣ ችግሩ እጅሽ ላይ ነው። በእጅሽ ፊትሽን ስትነኪ ብጉርሽን ታብሽውና ቶሎ የማይድን ጠባሳም ይፈጥራል። እኔም ለብዙ ጊዜ ፊቴን በእጅ ያስደግፍ ነበር፣ እናም ያ ክፍል ብቻ የተበላሸ ነበር። ዋናው መፍትሄ ማስተዋል ነው። ሁልጊዜ እጅሽ ፊትሽ ላይ ሲያርፍ ቶሎ አንሺው። ከዚያም እጅሽን በሌላ ነገር ቢዚ አድርጊው። እንደ ስክሪፕቶ ወይም ሌላ ነገር ያዥበት። ተራ ነገር ሊመስልሽ ይችላል፣ ግን እመኚኝ፣ ታመሰግኝኛለሽ። መጥፎ ልማድ ቁጥር 5፣ ቅጥ ያጣ አመጋገብ። ስኳር የበዛበት፣ ቅባት የበዛበት ፋስት ፉድ፣ ሌሊት የሚበሉ ስናኮች መጥፎ ናቸው። ውፍረት ብቻ ሳይሆን ቆዳሽንም ያበላሻሉ፣ ኢነርጂሽን ይገላሉ፣ ቶሎም ያስረጁሻል። ችግሩ እኮ አንድ ፒዛ መብላትሽ አይደለም፣ ደበረኝ በሚል ሰበብ ያገኘሽውን ነገር ሁሉ ስትበይ ነው። ከተቀመጥሽበት ሳትነሺ ቲክቶክ ስክሮል እያደረግሽ አንዴ ፒዛውን፣ አንዴ ቺፕሱን፣ አንዴ በርገሩን በላይ ስትዩ ርቦሽ እኮ አይደለም፣ ራስሽን እየቀጣሽ ነው። 80 በ20 ህግን ተጠቀሚ። 80% ጤናማ ምግብ፣ 20% የምትወጂውን ጣፋጭ። ምግብን እንደ ነዳጅ እንጂ እንደ መዝናኛ አትዩ። አመጋገብሽን ስታስተካኪ ቆዳሽ ጥራት ይኖረዋል፣ ሰውነትሽም ይስተካከላል፣ ኢነርጂሽም ይመለሳል። መጥፎ ልማድ ቁጥር 6፣ እንቅልፍ ማጣት። እንቅልፍ የምርጫ ጉዳይም ቅንጦት አይደለም። ካልተኛሽ እኮ ቆዳሽ፣ ሙድሽ፣ ኢነርጂሽ ሁሉ ይጠፋል። እናም አእምሮሽ መዘግየት ይጀምራል። በአንድ ያረጀሽ ትመስያለሽ። ዓይንሽ ስር ይጠቁራል፣ ሙድሽ ይጠፋል፣ አእምሮሽ ይደነዝዛል፣ የቆዳ መገርጣት ይመጣል። ይሄ ሁሉ በእንቅልፍ ማጣት ነው የሚሆነው። እኔ ለ8 ሰዓታት መተኛት ልምድ ካዳበርኩ በኋላ ፊቴ ጥቁረቱ ጠፋ፣ ጽድትም አለ፣ ኢነርጂም ተመለሰ። ለዚህ ምንም የተወሳሰበ ሚስጥር የለውም። በጊዜ ተኚ፣ ጠዋት በተመሳሳይ ሰዓት ከእንቅልፍሽ ተነሺ። ቅዳሜና እሁድም ቢሆን ከ8 ሰዓት ያነሰም የበለጠም አትተኚ። ወደ አልጋ ስትሄጂ የስልክ ስክሪን መነካካት ተይና እንቅልፍሽ እስኪመጣ መጽሐፍ አንብቢ። ለ1 ሳምንት እንዲህ ካደረግሽ የፊትሽ ለውጥ ተአምር ነው የሚሆንብሽ። መጥፎ ልማድ ቁጥር 7፣ ደንታ እንደሌለው ሰው መልበስ። ስታይል ማለት ውድ ልብስ ወይም ብራንድ መግዛትና መልበስ አይደለም፣ በጥንቃቄ መልበስ ነው። ቲሸርትሽ ሲጨማደድ፣ ጫማሽ ሲቆሽሽ፣ ልክሽ ያልሆነ ልብስ ስትለብሺ ሰዎች ግዴለሽ እንደሆንሽ እየነገርሻቸው ነው። ስታይል ማለት ውድ ልብስ ወይም ብራንድ መግዛትና መልበስ አይደለም፣
በጥንቃቄ መልበስ ነው። ቲሸርትሽ ሲጨማደድ፣ ጫማሽ ሲቆሽሽ፣ ልክሽ ያልሆነ ልብስ ስትለብሺ ለሰዎች ግድ የለሽ እንደሆንሽ እየነገርሻቸው ነው። እናም ሰዎች ያምኑሻል። ግዴታ ሙሉ ቁም ሳጥን ልብስ ሊኖርሽ አይገባም። ንጹህና በልክሽ የሆነ ልብስ ብትለብሺ ያስከብርሻል። ምክንያቱም ከማንነትሽ በፊት ሰው ቀድሞ የሚያየው እሱን ነው። አቀራረብሽ ትልቅ ዋጋ አለው። መጥፎ ልማድ ቁጥር 8 ጥፍርን በጥርስ መቁረጥ። ስሚኝማ የኔ ቆንጆ፣ ስትረስ ሲኖርሽ ጥፍርሽን ወደ አፍሽ የመውሰድና ጥፍርሽን የመብላት ልምድ አለሽ። ይገባኛል፣ ፈልገሽው አይደለም። ነገር ግን በጣም መጥፎ የሚባለው ልምድ መሆኑን ልነግርሽ እፈልጋለሁ። እጅሽ ሰዎች መጀመሪያ ላይ የሚያዩት የሰውነት ክፍልሽ ነው። በተለይ ስልክ ይዘሽ ሂሳብ ለመክፈል ሊሆን ይችላል፣ ወይም ስልክ እያወራሽ ሊሆን ይችላል። ሰዎች የሚያዩት እጅሽን ነው። እዚህ ጋር እስከ ስጋ ድረስ የተበላ ጥፍር ደግሞ ደስ አይልም። በዚያ ላይ እጅሽ ላይ ያሉ ባክቴሪያዎች ሁሉ አፍሽ ውስጥ ነው የሚገቡት። ለዚያም ጥፍርሽን አሳጥሪው፣ ከዚያም ንጹህ ይሁን። ከቻልሽ የጥፍር ቀለም ተቀቢ። እጅሽን ወደ አፍሽ ስትወስጂ ቀለሙን ስለምታጣጥሚው አስጠልቶሽ ትታይዋለሽ። መጥፎ ልማድ ቁጥር 9 ከመጠን በላይ ካፌን ወይም ቡና። ቡናና ኢነርጂ ድሪንኮች መጠጣት ችግር የለውም። ችግር የሚሆነው እነዚህን መጠጦች እንደ ውሃ መጠጣት ስንጀምር ነው። በቀን ብዙ የቡና አይነትና በላዩ ላይ ኢነርጂ ድሪንክ መጠጣት እንቅልፍ ያዛባል፣ ፊት ያገረጣል፣ እናም ሱሰኛም ያደርጋል። ፊትሽን በጣም ስለሚያበላሻ በኮንሲለር እንኳን መደበቅ አትችይም። ካፌን ሳታውቂው ነው መልክሽንና ቆዳሽን የሚያበላሻው። ማድረግ ያለብሽ ቢበዛ በቀን 2 ሲኒ ቡና መጠጣት፣ እሱንም ከ8 ሰዓት በፊት፣ ምክንያቱም እንቅልፍሽን እንዳይከለክልሽ። በዚያ መንገድ ኢነርጂሽን በደንብ ማግኘትና ጤናማ ቆዳ እንዲኖርሽ ማድረግ ትችያለሽ። መጥፎ ልማድ ቁጥር 10 የፀሐይ ብርሃን ማጣት። ሙሉ ቀን ቤቱ ፀሐይ ሳታገኚ ከተቀመጥሽ ያለ አንቺ ጥሩ አይደለም። ቆዳሽ ይገረጣል፣ ኢነርጂ አይኖርሽም፣ ምንም ሳትሰሪ የደከመው ፊት ይኖርሻል። የሰው ልጅ የፀሐይን ብርሃን ያስፈልገዋል። ለቆዳ ቀለም ብቻ ሳይሆን ቫይታሚን ዲ ያስፈልገዋል። የቫይታሚን ዲ እጥረት ደግሞ ብዙ ነገሮችሽን ያቃውሳል። ሆርሞንሽን፣ ቆዳሽን፣ ሙድሽን፣ አጥንትሽን፣ እንቅልፍሽን፣ ምን አለፋሽ ሁሉንም ነገርሽን ነው የሚጎዳው። ፀሐይ ላይ ወጥተሽ ተንቃቂ አይደለም። ከቤትሽ ለ5 ደቂቃ ውጪ፣ ያለ ስልክ ያለ ሄድፎን፣ ዝም ብለሽ ተራመጂ። ፀሐዩን ፊል አድርጊው፣ አይንሽ የተፈጥሮ ብርሃንን እንዲያድርጊው። ይሄ ቀላል የሚመስል ግን ሙድሽንም፣ ቀንሽንም፣ ቆዳሽንና እንቅልፍሽንም ምን አለፋሽ ሁሉ ነገርሽንም የሚያስተካክልልሽ ነገር ነው። መጥፎ ልማድ ቁጥር 11 ሰው አለማክበር ወይም ትትና ማጣት። አቲቲዩድ ከሌለ መልክ ቶሎ ይሰለቻል። እባክህንና አመሰግናለሁ ማለት ካልቻልሽ፣ ሰው ሲያናግርሽ ስልክሽ ላይ ተጠደሽ የማትሰሚው ከሆነ፣ ሰዎችን እያየሽ እንዳላየሽ ምታልፊ ከሆነ በጣም የሚያስጠላ ሰው ትሆኛለሽ። ፕሬዘንስ ሳቢ ነው። አይ ኮንታክት ሳቢ ነው። ማዳመጥ ሳቢ ነው። በዚያ ቅጽበት ውስጥ መገኘት ሳቢ ነው። ይህም ማስተካከል አለብሽ። ሰው አብሮሽ ካለ አብረሽ ሆኚ። ስልክሽን አስቀምጪ፣ ተመልከቺው፣ አዳምጪው። እንደዚህ አይነት ሰው አሁን ላይ እየጠፋ ስለሆነ ልዩ ያደርግሻል። ሰዎችንም በቀላሉ መሳብ ትችያለሽ። የመጨረሻው መጥፎ ልማድ ቁጥር 12 ሁልጊዜም በጭንቀት መኖር። ጭንቀት ጭንቅላትሽ ውስጥ ብቻ የሚቀር ነገር አይደለም። ፊትሽ ላይ ይታያል፣ ሰውነትሽ ላይ ይታያል፣ ኢነርጂሽ ላይ ይታያል። ሁልጊዜ ሰውነትሽ ሲጨነቅ ኮርቲሶል የተባለ ሆርሞን ያመነጫል። ይህ ደግሞ ኮላጅንሽን ያጠፋል፣ ቆዳሽ ቶሎ እንዲያረጅ ያደርጋል፣ ሆርሞንሽን ያዛባል፣ እንቅልፍሽንም ያዛባል። ብዙ ሰዎች ጭንቀት እንዲተዋቸው በማለት ያባብሳሉ። በጣም ይበላሉ፣ አልኮል ይጠቀማሉ፣ ያጨሳሉ፣ ስልካቸው ላይ ብዙ ጊዜ ያጠፋሉ፣ ቶክሲክ የሆነ ሪሌሽንሺፕ ላይ ይቆያሉ። ይሄ ጭራሽ ያብሳል። አንድ ቀላል ዘዴ ግን አለ የኔ ቆንጆ። ስትጨነቂ ቆም በይና ትንፋሽን ያዢ። ከዚያ ለ2 ሰከንድ ትንፋሽን ወደ ውስጥ፣ ለ2 ሰከንድ ትንፋሽን መያዝ፣ ከዛ ለ2 ሰከንድ ትንፋሽን ወደ ውጪ። ይሄን ለ2 ደቂቃ ካደረግሽ መኝኝ አእምሮሽ ይረጋጋል። ማራኪነት ስለ ጄኔቲክስና ውበት ብቻ አይደለም፣ ስለ ጥንካሬሽና ራስሽን ስለምትይዥበት መንገድም ነው። መጥፎ ልምዶችሽን ታያቸውና ውበትሽንና በራስ መተማመንሽን ባንዴ ይጨምርልሻል። የኔ ቆንጆ ቻሌንጅ ዛሬ ይጀምራል። አንዱን መጥፎ ልምድሽን ምረጭና እሱን ለመቀየር ሞክሪ። ለአንድ ሳምንት ተግባራዊ አድርገሽ የተሰማሽን ስሜት፣ መልክሽ ላይ ያለውን ለውጥና ኢነርጂሽን ተመልከቺ እና የተሰማሽን ኮሜንት ላይ አስቀምጪልኝ። ለውጥሽን በጉጉት እጠብቃለሁ። አንድ ነገር ግን ወቂ፣ ማንም ሰው ፐርፌክት ስለሆንሽ ባንቺ አይሳብም፣ ጥረትሽን አይቶ እንጂ። ይህ ቪዲዮ ከጠቀመሽ ሰብስክራይብ አድርጊ።